ጉድ ሳይሰማ መስከረም አይጠባም ይላል የሀገሬ ሰው። ሰላም ጤና ይስጥልኝ ውድና ተከበራችሁ የብርሃን ቲዩብ ተከታታዮች እንደምን ቆያችሁ? ሁሉ ሰላም ሁሉ ደህና እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛና የተትረፈረፈ ይሁን። ለዚህ ቤት አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በትህትና እጠይቃችኋለሁ። ነባሮች ደግሞ ላይክ እና እንዲሁም ደግሞ ሼር እንድታደርጉ ስል በትህትና እናንተን እጠይቃለሁ። እንግዲህ በየጊዜው በሀገራችን በኢትዮጵያ የተለያዩ ጥቃቶች በሴቶች ላይ የተለያዩ ጥቃቶች ሲፈጸሙ አይተናል ማለት የመደፈር ኦር በቃ ያለ በቃ ማለት የመደፈር አደጋ ደርሶባቸው በጣም ትንንሽ ልጆች ሲደፈሩ፣ ህጻናቶች ሲደፈሩ ኦር ደግሞ ለአቅመ አዳምም የደረሱ ሆኖ ያለ ፍቃዳቸው የተደፈሩ ብዙዎችን አይተናል፣ ሰምተናል። እንግዲህ አሁንም በሀገራችን በምድራችን በኢትዮጵያ በትናንትና ዕለት ወይም ደግሞ በኢትዮጵያ ካላንደር አቆጣጠር መስከረም 20 ላይ የደረሰ አሳዛኝና ማለትም አሳፋሪ የሆነ ድርጊት ተፈጽሟል በወንዶ ገነት ማለት ነው። ስለዚህ በዛ ላይ እኔም ያለኝን አቋሜም መናገር ፈልጋለሁ። እንደሚታወቀው እኛ ያው ሴቶች ከወንዶች እኩል የሚሰሩ ሰርቶ ለፍቶ ቤታቸውን ልጆቻቸውን እንዲሁም ደግሞ እንደ መንግስትን የሚያገለግሉ እህቶች አሉ ማለት ነው። እና በወንዶ ገነት እንግዲህ ትናንትና የሚያሳፍር ድርጊቶች ሴት ልጅ ሱሪ እንዳትለብስ ሽማግሌዎች ወስነዋል በሚል እኩይ ተግባራቸው በመነሳሳት እንግዲህ በአደባባይ የሴቶች ልጆችን ልብስ በስለታማ ነገር ሲቆራረጡ አይተናል። እንግዲህ መንግስት ይህንን ነገር መንግስትም ሆነ የህግ አካላቶች ይህንን ነገር እንግዲህ እኩይ ተግባራቸውን እንዳስፋፉት በኢትዮጵያ ውስጥ በሌሎች አካባቢዎች ላይ እንዳይሰፋ ምን ማድረግ አለባቸው ማለት ነው። ያው የሚገባውን ቅጣት እነዚህ እንግዲህ ወንድሞች ነው የምንላቸው ወንድሞች መስጠት አለባቸው ብዬ ነው የማስበው። ምክንያቱም ይሄ ምንም ዋስትና የለም። ሲደፈሩ ዝም ብለናል፣ ሲገደሉ ዝም ብለናል። የእውነት እንግዲህ ሴቶች እናት ነች፣ ሀገር ነች፣ ልጅ ነች፣ ሚስት ነች፣ ሁሉ ነገር ነች ከተባለ የሴቶችን ጥቃት በሚገባ መከላከል አለብን ብዬ ነው የማስበው በእኔ ማለት ነው። በጣም ነው ያፈርኩት። ባይገርማችሁ እኔ ትናንትና አላየውም ነበረ እና ሴትዮ ነች እንደዚህ ብላ እንትኑን አምጥታ ያሳየች እና ኋላ ላይ አልገባውም፣ የትኛው ፔጅ ላይ ፌስቡክ ላይም አልገባውም ማለት ነው። እና ከዛ ማታ ለምጣ ነይ ያለችኝ እና የሚገርማችሁ የተጻፈውን ምንድን ነው ምናምን ብላ አስተርጉማ ማለት በአማርኛ ተጽፎ የተለጠፈውን በአረቢ ወደ እንግሊዘኛ ዙራ እንደገና ወደ አረብኛ እንትን ብላ እያሳየችኝ እና ከዛ ዞር ስል አየሁ ማለት ነው። እዛ ምንድን ነው አልገባኝም። እሷ የምታወራ እና በኋላ ላይ ነው የልጅቷ የተለጠፈውን ፎቶ ሳይ ማለትም ይሄ ፎቶ ነበረ እሷ ጋም የነበረ እና ይሄ ፎቶ ነበረ እሷ ጋም የነበረው እና ያየሁትና በኋላ ላይ ፌስቡክ ላይ ሲገባ አየሁ ማለት ነው። እኔ እንጃ ምናምን ብዬ ነው ዝም አልኩት። እኛ ሀገር እንዲህ አይነት ነገር የለም ብዬ ነበር የተከራከርኩት ማለት ነው። ምክንያቱም ያው መከራከረው ለምንድን ነው ሀገራችንን ስሟን ከመጠበቅ የተነሳ ነው። ሀገር ምንም ልታጠፋ ትችላሉ፣ ዜጎቿ ምንም ሊያጠፉ ይችላሉ። ነገር ግን የሀገር ገጽታን የሚያጠፉ ነገሮች ምክንያቱም ታውቃላችሁ፣ ነገ ጉብኝት ሊሄዱ ይችላሉ። ለቱሪስት ሆኖ እዛ ሀገር ሊጎበኙ ሊሄዱ ይችላሉ እና ሴት ልጆች ላይ ጥቃት እንደሚደርስ ካወቁ ሴት ልጆቻቸውን ይዞ መሄድ አይፈልጉም ታውቃላችሁ። እና ከዛ አንጻር ማለት ነው እንጂ ለእነዚህ ጥቃት የደረሰባቸው እህቶቼ ሳላዝን ቀርቼ አይደለም፣ እንድታውቁልኝ ይፈልጋለሁ። እንግዲህ አስቸኳይ ምን ብሏል የወንዶ ገነት አስተዳደር እንግዲህ መግለጫ ወይም ደግሞ በፔጁ ላይ አውጥተዋል። እንዲህ ብሏል። በወንዶ ገነት ሴቶች ሊያጠቁ የነበሩ 16 ወሮበላዎች በቁጥጥር ስር ውለዋል ይላል። በወንዶ ገነት ከተማ ውስጥ ሴቶችን በማጥቃት ልብሳቸውን በምላጭ በመቅደድ በማውለቅ ወንጀል የተጠረጠሩ ወደ 16 የሚጠጉ ግለሰቦች በቁጥጥር ስር ውለዋል። የከተማው አስተዳደር ደግሞ አሳውቋል ይላል። የከተማው አስተዳደር ባወጣው መግለጫ መሰረት እነዚህ ግለሰቦች ሴት ሱሪ እንዳትለብስ ሽማግሌዎች ተወስኗል በሚል ሽፋን ሴቶች እህቶቻችን በነፃነት የመንቀሳቀስ መብት በመጣስ ሙከራ አድርገዋል ይላል። ይሄ መብት ብቻ አይደለም፣ ይሄ እንደ ውርደትም ነው። እንደ ኢትዮጵያ ሴት ልጅ ልብሷን አውልቃ በአደባባይ እርቃኗን ትሄድ ማለት
የእውነት የትኛውም ቤተ እምነትም የትኛውም እንግዲህ የሀገራችን ህብረተሰብ ያበደ ሰው እንኳን የሚገርማቸው ነገር የሆነ ልብስ ጣል ያደርጋል እንጂ እርቃኑን አይሄድም። እንግዲህ እነዚህ ጭንቅላት ያላቸው መቼም ያስባሉ ብለናቸው የምንላቸው ወንድሞቻችን በእህቶቻችን ላይ ልብስ ቀዳዶ ሱሪ ተከልክሏል። ቢከለከልም እንኳን ተከለከለ እንኳን ቢባል መቼም ይህንን የመልበስ ነፃነት የሚያሳጣ የትኛውም የሀገር ሽማግሌም ሆነ ህግም የለም ማለት ነው። ግን ይህንን ተግባር በማድረጋቸው እነዚህ ሰዎች የሚገባቸውን ቅጣት ማግኘት አለባቸው ብዬ ነው የማስበው። ከዛ እንዲህ ያለ የከተማ አስተዳደር በወጣ መግለጫ መሰረት እነዚህ ግለሰቦች ሴት ሱሪ እንዳትለብስ ሽማግሌዎች ምን ወስነዋል በሚል ሽፋን እህቱ በነፃነት መንቀሳቀስ መብታቸው ለመጣስ አድርጓል አሉ እና ከአስተዳደሩ ይህን እኩይ ተግባር ለመፈጸም የሞከሩ ብቻ እኮ አይደለም ፈጽሟል። ኦልሬዲ እህታችን ላይ ልብሷ ሲቀዳደድባት ነበረ ማለት ነው። ሞከራ ሳይሆን ፈጽሟል። እነዚህ ሰዎች ሞከራ የሚባል እኮ ገና ያሰቡት ሲሆን አይደለ እንደሚመስለኝ ከሆነ ማለት ነው። ስለዚህ የከተማ ለውጥ የማይፈልጉ አካላት ናቸው ብለዋል። በትላንትና ዕለት መስከረም 20 2018 ሁከት ለመፍጠር በመቅደድ ለማቀድ የቀን ሰራተኞችን ለመጠቀም ሞክሮ መልእክታቸው ግን ሳይሳካላቸው ቀርተዋል። ወይንም ደግሞ ሞክራቸው ሳይሳካላቸው ቀርተዋል እላል። ሁል ጊዜ የሆነ ችግሮች ሲፈጠሩ የሆነ ለየት ያለ ነገር ሲሞከር ሰዎች ምንድነው እኔ የሚገርመኝ በእንትን ላይ ህግን ወይንም ደግሞ ህገ መንግስቱን ለማስከበር ሲባል የሆነ ነገሮች ይነሳሉ። የሆነ በቃ ማለት የከተማው ለውጥ ምናምን እንደዚህ ነገር አለ። ይሄ በቃ እዛ ውስጥ ማስተካከል የለባቸውም እነዚህ ሰዎች። የሴቶችን ልጆችን ለማጥቃት አይደል የተነሱት? በሴቶች ጥቃት ብቻ መጠየቅ ነው ያለባቸው። ሌላውን እነሱ ራሳቸው አጥፍቶ ይደርሱበታል። ግን አሁን ፍትህ የምንጠይቀው ለሴቶች ነው። ለሴት ልጆች ማለት ነው። ነገ በእኔ እህቶች አሉን፣ ነገ ልጅ እንወልዳለን። በቃ የመሳሰሉት ማለት ነው። እንዲህ ብለዋል። እንዲህ አለ። በዚያም ሙከራ በወቅቱ የመንግስትና የሰላም ወዳድ ህዝብ ባደረጉት ርብርብ ሴት እህቶቻችን ለማጥቃት እቅዱን ሳይሳካ በፍጥነት ሊከሽፍ መቻሉን ማስተዳደሩ ገልጿል። ከከተማ አስተዳደር በዚህ ድርጊት ላይ ተሳትፎ የተባሉ ግለሰቦች በህግ ቁጥጥር ስር ውለዋል። የምርመራም ስራም አጠናክሮ መቀጠሉን ይፋ አድርጓል። የከተማ አስተዳደር የተፈጠረው ክስተት በጥብቅ እንደሚያወግዝ አሳውቋል። ወንድ ወገነት የንግድ እንቅስቃሴ በስፋት የሚካሄድባት በመሆኗ ክስተቱ ኋላ ከደቂቃዎች ውስጥ ወደ ወትሮ ሰላማዊ የተረጋጋ እንቅስቃሴ ተመልሷል። መስተዳደሩ በቀጣይ የዚህን ጉዳይ መነሻ መርምሮ በማጣራት እርምጃ ይወስዳል ብሎ ነው ያቆመው ማለት ነው። እና ስለዚህ ሁላችንም ይህንን ድርጊት መቃወም አለብን ብዬ ነው የማስበው። ሴት እህቶቻችን ከትምህርት ቤት በሰላም ወጥተው በሰላም መግባት አለባቸው። ለብሶ የወጡትን በሰላም ለብሶ መመለስ አለባቸው ብዬ ነው እኔ የማስበው። እና ውድ ቤተሰብ አመሰግናችኋለሁ። ቀጣይ ደግሞ በሌላ ቪዲዮ እንደመጣለሁኝ። ባላችሁበት እግዚአብሔር ሰላም ይብዛላችሁ። ወዳችኋለሁ።